ቀሚስ የሴቶች ውበት፣ ግርማ ሞገስ እና የራስ መተማመን መግለጫ ነው። ነገር ግን የአንቺ ሰውነት ቅርጽና የምትሄጂበት ፕሮግራም ፍጹም ተስማሚ የሆነውን የቀሚስ አይነት እንዴት መምረጥ ትችያለሽ? በዛሬው ቪዲዮ እያንዳንዱ ሴት በቁም ሳጥኗ ውስጥ ሊኖራት የሚገቡ 10 ምርጥ የቀሚስ አይነቶች እና አለባበሳቸው በአጭሩ ይዤልሽ መጥቻለሁ። እስከ መጨረሻው አብረሽን ቆዩ። አንደኛ ኤላይን ድሬስ። ኤላይን ቀሚስ ከላይ ደረትና ወገብ ላይ ጠበብ ብሎ ወደ ታች እየሰፋ የሚሄድ የእንግሊዝኛ የኤ ቅርጽ ያለው ክላሲክ ዲዛይን ነው። ይህ የቀሚስ አይነት ለማንኛውም የሰውነት ቅርጽ ፍጹም ተስማሚ ነው፣ ምክንያቱም ወገብን አጥብቆ በማሳየት ታችኛውን የሰውነት ክፍል በለስላሳው ስለሚሸፍን ለቢሮ ውሎ፣ ለቀላል ስብሰባዎች ሆነ ለድግስ ውበትን ይሰጣል። ሁለተኛ ማክሲ ድሬስ። ማክሲ ድሬስ እስከ ቁርጭምጭሚት ወይም መሬት ድረስ የሚረዝም እጅግ ምቹ የሆነ ረጅም ቀሚስ ነው። አብዛኛውን ጊዜ ከቀላል እና አየር ከሚያስገቡ ጨርቆች የሚሰራ በመሆኑ በበጋ ወቅት ለሽርሽር፣ ረጅም ቁመት እና ዘመናዊ እይታ ያጎናጽፋል። ሶስተኛ የራክ ድሬስ። የራክ ቀሚስ አንድ ጎኑ በሌላ ጎን ላይ ተጠቅልሎ በወገብ በኩል በማሰሪያ የሚታሰር የፈጠራ ዲዛይን ነው። ይህ ዲዛይን የወገብ ቅርጽን አጣብቆ በማሳየት እና በደረት አካባቢ ያማረ ቪ-ቅርጽ በመፍጠር ይታወቃል። ለማንኛውም የሰውነት መጠንና ቀጥ ያላቸው ሴቶች ውበትን የሚጨምርና ለስራ ቦታም ሆነ ለምሽት ግብዣ የሚሆን ሁለገብ ቀሚስ ነው። አራተኛ ቦዲኮን ድሬስ። ቦዲኮን ቀሚስ ሰውነት ጋር ሙሉ በሙሉ ተጣብቆ ታይት ፊት የሚቀመጥ የሰውነት ቅርጽ በግልጽ የሚያሳይ ዘመናዊ ቀሚስ ነው። አብዛኛውን ጊዜ የሚሰራው የሚለቀቅ አቅም ካላቸው ስትሬቸብል ጨርቆች ነው። በራስ መተማመን የሚያጎላበት በመሆኑ ለምሽት ኮክቴል ድግሶች፣ ለልደት በዓላትና ለኮክቴል ፕሮግራሞች እጅግ ተወዳጅ ነው። አምስተኛ ሺዝ ድሬስ። ሺዝ ድሬስ ቀጥ ብሎ የወረደ ወገብ አካባቢ የተወሰነ ቅርጽ ያለው እና አብዛኛውን ጊዜ እስከ ጉልበት የሚደርስ መደበኛ ቀሚስ ነው። ይህ ቀሚስ ለቢሮ ስራ፣ ለይፋዊ ንግድ ስብሰባዎች እና ፕሮቶኮል ለሚፈልጉ ዝግጅቶች እጅግ ፕሮፌሽናል የሆነ እይታን ይሰጣል። ከጃኬት ኦር ብሌዘር ጋር ሲጣመር የላቀ ውበትን ያበራል። ስድስተኛ ሸርት ድሬስ። ሸርት ድሬስ ከወንዶች ወይም ከሴቶች ሸሚዝ ዲዛይን ተወስዶ እንደ ቀሚስ ረጅም ሆኖ የተሰራ ዘመናዊ ስታይል ነው። ከፊት በኩል ቁልፎችና የሸሚዝ ኮላር ያለው ሲሆን አብዛኛውን ጊዜ ከወገቡ በላይ ቀበቶ ይኖረዋል። ቀላል፣ ዘመናዊና ለማንኛውም የዕለት ተዕለት ውሎ ወይም ለሳምንት መጨረሻ ውሎች በጣም ምቹ ናቸው። ሰባተኛ ኦፍ ዘ ሾልደር ድሬስ። ይህ ቀሚስ ትከሻን ሙሉ በሙሉ ክፍት የሚያደርግና አንገትና የትከሻ ቅጥን አጉልቶ የሚያሳይ ማራኪ ዲዛይን ነው። የሴቶችን ተፈጥሯዊ ውበትና ውበት አጉልቶ ስለሚያሳይ ለበጋ ድግሶች፣ ለእራት ግብዣዎች እና ለፎቶሹት በጣም ተመራጭ ነው። ስምንተኛ ስሊት ድሬስ። ስሊት ድሬስ ከቀጭን የሐር ወይም የሳቲን ጨርቅ የሚሰራ ቀጭን መሳሪያዎች ስፓጌቲ ስትሪፕስ ያሉትና በለስላሳው የሰውነት ቅርጽ ተከትሎ የሚወርድ ቀሚስ ነው። እጅግ ቀላል፣ ለስላሳና የላቀ ዘመናዊ እይታ ያለው በመሆኑ ለምሽት የራት ግብዣዎች ወይም ለዘመናዊ ፋሽን ፕሮግራሞች ተመራጭ ነው። ዘጠነኛ ፍሌር ስኬተር ድሬስ። ስኬተር ድሬስ ከላይ ደረት ላይ ጠበብ ብሎ ከወገቡ በታች እንደ ዣንጥላ ሰፋ ብሎ የሚወርድ አጭር ቀሚስ ነው። ተጫዋች ወጣትነት ያለውና ነፃነት የሚሰጡ ዲዛይን ስላለው ለቀላል ውሎዎች፣ ለልደት ፓርቲዎች እና ለቀን ግብዣዎች እጅግ ተስማሚ ነው። አስረኛ ፕሮም ድሬስ ኦር ቦል ጋውን። ከላይ ደረት ላይ በጥብ ተሰርቶ ከወገቡ በታች ሰፊ
የሞላና ረጅም ሆኖ የሚወርድ የልዕልት ፕሪንሰስ አይነት ቀሚስ ነው። ይህ ቀሚስ ለትላልቅ የሰርግ ስነ ስርዓቶች እና ለትላልቅ ፕሮግራሞች እና ለልዩ ልዩ የምሽት በዓላት ብቻ የሚለበስ ግርማ ሞገስ ያለው የቀሚስ አይነት ነው። ከነዚህ 10 የቀሚስ አይነቶች መካከል የእርስዎ የሚወዱትና የሚስማማዎት የትኛው ነው? ኮመንት ላይ ያጋሩ። ቪዲዮውን ከወደዳችሁት ላይክ በማድረግ ለጓደኞቻችሁ ሼር ማድረግን አትርሱ። እንዲሁም ለቀጣይ ተመሳሳይ የፋሽን የውበት መረጃዎችን ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁ እናመሰግናለን።